ሰላም ሰላም ውድና የተከበራችሁ እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታና ጥበቃ ይብዛላችሁ ውዶቼ። ዛሬም ደግሞ በጋዛችን ይቅርታ እየጠየቀ መጥቷል። እሱ ያለ ሴት አንድ ቀን ውሎ አድሮ አያውቅም ማለት ነው። ምክንያቱም መንፈሱ የሱ መንፈስ ሴሰኝነት መንፈሱ ከሴት ጋር የተያያዘ ነው ማለት ነው። ለምሳሌ አንድ ሰው ልቡን ሲሰብር የእውነት ሴት ልጆች ማለት ነው ወይም ሴት ልጅ የሆነው እስከ አመት እስከ 2 አመት ድረስ ያ ልቡ አይመለስም። የሱ ግን የተሰበረ ልቡም የለም። ሲጀመር ያለ ሴት አንድም ቀን ውሎ አድሮ አያውቅም። በቃ አድሮ አያውቅም። ሴት ናት የሱ መከታ። በቃ እሱ ያለ ሴት መቆም መቀመጥ ሽንት ቤት ራሱ መግባት የሚችል አይመስለኝም ማለት ነው። ይሄ ጅልጥ ማለት ነው። የእውነት የወንድ ልክስክስ የወንድ ሬሳ ያየሁት አብርሽን ነው። የወንድ ሬሳ ያየ ራሱን ማያስከብር ለራሱ ክብር የሌለ ለትዳሩ ለቤቱ ለሁሉም ነገር ክብር የሌለ ያየሁት አብርሽን ነው። በጣም ያሳዝናል። ዛሬም ደግሞ አስቴር ይቅርታውን አልተቀበለችም። ቲታ ስትሄድ ነው ያየነው። በስተመጨረሻም ቲታ ሄዳለች ማለት ነው። ይሄ ጎን ላይ የቆመው ኢባብ ደግሞ ለማስታረቅ እያገፋፋት ነበረ ማለት እንድታፈቅር የሚያገፋፋው እሱ ነው። ቀለበት የሚያስደርገውም እሱ ነው። ያላረገዘችውም አርግዛለች የሚያስብለው እሱ ነው። ይሄ አቤል የተባለው እርኩስ ማለት ነው። እነዚህዎች ደግሞ እዚህ ጋር መጥቶ ሩታ ቤት ሄዶ ማለት ነው። ይሄ ሚኪ የተባለ ወንድሙ ማለት ነው። ሩታ ቤት ሄዶ እየረበሸ ነበረ ማለት ነው። እሱም ወንድ ሆኖ ሴት ቤት ሄዶ ይረብሻታል፣ ነይ ውጪ ይላታል። ሩታ አንበሳ ናት የምንለው እኮ በምክንያት ነው። እኛ ሩታዬ አንበሳ ናት፣ ሩታዬ አንበሳ